አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላማችሁ በዘዘት ተበልልኝ። ዛሬም እንደተለመደው በአዲሱ ቪዲዮ መጥቼላችኋለሁ። እናንተም በአዲሱ መንፈስ በአዲስ ነገር እንደምትቀበሉኝ ተስፋ አደርጋለሁ። ውድና የተከበራችሁ የቻናሌ ቤተሰቦች ዛሬ ይዤላችሁ የመጣሁት ውሳኔ ነው። ውሳኔ አንዳንዴ እኛ አንወስኑ ውሳኔ ላይ ብዙ ጊዜ ስህተት እናደርገዋለን። የሆነ ነገር አስበን የሆነ ነገር አቅደን ያቀድነው ነገርና ያሰብነው ነገር ወስነን ለመግባት ብዙ ጊዜ ይጨንቀናል። ለምሳሌ እኔ በራሴ ጊዜ ያየሁትና የራሴን ተሞክሮ ሼር ቢያደርግላችሁ፣ እኔ ሀገር ቤት ለመግባት ስደት ላይ ነኝ ያለሁት። በአሁኑ ሰዓት ስደት ላይ ነኝ። በዚች ቪዲዮ፣ በዚች ደቂቃ፣ በዚች ወር እዚሁ ስደት ነኝ ያለሁት እና ከስደት ወደ ሀገር ቤት ለመሄድ በሚያስብበት ሰዓት ብዙ ጊዜ አስባለሁ። ማሰብ ብቻ ነው። አቅጄ ወስኜ ማድረግ ያሰብኩትን ነገር አላደርገውም። አገር ቤት በሚያስብበት ሰዓት በቃ ብዙ ነገሮች ኑሮ ውድነቱ ይባላል ምናምን ምናምን ሲባል አራይ ነገር መስቆይ ትንሽ ልስራ ብዬ ወደ ኋላ እሸሻለሁ። ኔትወርክ ማርኬቲንግ ስራ ላይ ከገባው ወዲህ እኔ ራሴ ብዙ ነገሮችን እንዲወሰንና ባላ ፍቃድ በዚህ በአጭር ጊዜ ውስጥ ኢንሻአላህ ቢኢዝኒላህ አገር ቤት ለመግባት የወሰንኩት ውሳኔው ነው ማለት ነው። ስለዚህ አንድ ነገር አስባችሁ አንድ ነገር አቅዳችሁት በደንብ ያንን ነገር ያቀዳችሁትን ነገር ያሰባችሁትን ነገር ወስናችሁ ለመጀመር ከመጀመሪያ ጀምራችሁ በቃ ከራሳችሁ ጋር ማመካከር ከራሳችሁ ጋር ማወያየት ላለመመለስ ማለት ነው። ያ ያቀዳችሁት ነገር ወይም ያ ያሰባችሁት ነገር ጥሩ ነገር ሊሆን ይችላል። ለወደፊት ለእናንተ የእንጀራ የሚከፈትበት መንገድም ሊሆን ይችላል። ወደ ትዳርም ሆነ ወደ ሪሌሽን መግባትም ሊሆን ይችላል። ግን ከመወሰናችሁ በፊት አቅዳችሁና አስባችሁ ከራሳችሁ ተወያይታችሁ የምታደርጉት ነገር ምንም አይቆጨውም፣ ምንምም አይጸጽተንም። አቅደን ወስነን ያቀድነው ነገር ደግሞ በዛው ነገር ላይ ደግሞ በቃ መቀጠል ነው ያለብን ማለት ነው። ቅቤ እንዴት ጣፈች ስለዋት ረግቼ እንዴት ወጠሽ ስለዋት ተገፍቼ ብላለች። እና አንዳንዴ ለወደፊት እናንተ ህልማችሁን እንድታሳኩ ወደፊት እንድትሄዱ የሚመጣችሁን እንቅፋት የሚመጣችሁን መጥፎ ነገር ወደ ጥሩ ነገር አዙራችሁ ወደ መልካም ነገር አዙራችሁ ወደፊት ለመሻገር አስቡት። እኔ ለምሳሌ ብዙ ጊዜ እኔ ሞቼ ቤተሰቦቼ ቢኖርልኝ ብዬ አስባለሁ እና በተቃራኒው ደግሞ ምንም ቢከብደኝ ምንም ለነሱ ሲል እኖራለሁ እና እናንተ የምትወዱ ሰዎች፣ እናንተ ያመናችሁ ሰዎች፣ እናንተ የቀረባችሁ ሰዎች ለኔ ይሆንልኛል ለኔ በቃ አይደለም የምታምኑ ሰዎች አላችሁ። እናንተ ባመናችሁት ልክ፣ እናንተ በቀረባችሁት ልክ፣ እናንተ ለነሱ መስዋዕት የከፈላችሁትን ልክ ለናንተ ደግሞ ያ ነገር አይሆንላችሁም። በተለይ ደግሞ እንደኔ ስደት ላይ ብዙ ጊዜ የቆያችሁ ልጆች ምናልባት ታቁታላችሁ። እኔ ጋር ያለው ቁስል እናንተም ጋር ይኖራል ብዬ እገምታለሁ።
ምክንያቱም ከአንዳንድ ሰዎች ካልሆኑ በስተቀር የብዙዎች ተጎድቶ፣ ብዙዎች ተበልቶ፣ ብዙዎች ተንከራቶ አገር ገብቶም ደግሞ ያ ነገር ይሳካል አለኝ። በቃ ያ ነገር አለኝ፣ የለፋሁት አለ፣ ያስቀመጥኩት አለ ብሎ ሀገር ገብቶ ያ ነገር እንደጠበቁትና እንዳላመኑት ሲሆን ተመልሶ ወደ ስደት ይወጣሉ። ያ ያመኑትን ሰው የጠበቁትን ሰው በዓይንህ አፈር በዓይንሽ አፈር ብሎ ወደ ስደት ይመለሳሉ። ያ ያመናችሁትን ሰው የቀረባችሁት ሰው እናንተን በአንድ በኩል ቢጎዳም በአንድ በኩል እኮ ወደፊት እያሻገራችሁ ነው። በደንብ አስተውላችሁ ከሆነ በደንብ እንትን አይታችሁ ከሆነ እንቅፋቱ እኮ ወደፊት ነው የሚመጣው አይደል? ያ የመተውን እንቅፋት ማለትም የጎዳችሁን ሰዎች ከነሱ በላይ ሆናችሁ ከነሱ የተሻለ ሆናችሁ የመጣውትን እንቅፋት እንደ ጥሩ ነገር ለእናንተ እንደ መሳሪያ እንደ መጠንከሪያ አድርጋችሁ ወደፊት ለመሻገርና የተሻለ ነገር ያስቀየማችሁ ሰዎችን ቅም ያዙ አልላችሁም። ቅም መጥፎ ነው። የጉበት በሽታን ያመጣል፣ የኩላሊት በሽታን ያመጣል። ያን ሰውን ከነመፈጠሩ ይቅር ብላችሁ ረስታችሁ ህይወታችሁን ለማሳካት የተሻለ ነገር እንዲኖርላችሁ ወደፊት መሄድ ነው ያለባችሁ። በምንም ተአምር የሆነ እንቅፋት ሲመጣ አይ ለኔ አይሳካልኝም፣ አይ ለኔ አይሆንልኝም፣ ድሮም ሰው አይወጣልኝም ብላችሁ ወደ ኋላ እንዳትመለሱ። ምክንያቱም ወደ ኋላ ከተመለሳችሁት አይ እሷ ድሮም እንዲህ ናት አይሳካላትም ትባላላችሁ እንጂ ተሳክቶላት እኛ እንኳን እንቅፋት ሆነን ተሳካላት አለፈላት የሚባል ሰው ለራሱ ነው የሚኖረው። እኔ ግን ለራሴ ምን እለዋለሁ? የወደፊት ህልሜ ምን ይሆንልኝ? የወደፊት ህይወቴ እንዴት እንዲሆንልኝ እኔ ነኝ የማቅደው፣ እኔ ነኝ የማስበው። ያ ለኔ እንቅፋት የሆነልኝ ሰው ለኔ ያሰብኩትና ያቀድኩትን ነገር ሳይሆን ሲቀር አልቅሼ ወደ ኋላ መቅረት ሳይሆን ወደፊት መሄድ ነው አለባችሁ። በውሳኔያችሁ ላይ አስባችሁ አቅዳችሁ ወስናችሁት ወደፊት ለማሻገርና ለወደፊት ህይወታችሁን የተሻለ እንዲሆን ለማድረግ አቅዳችሁ ተነሱ። በዚህ በዩቲዩብ ዙሪያም ብዙዎቻችን እናውቃለን። ሀገር ቤት ሲሆን የተዝናነን ምግብ እየሰራን ከጓደኞቻችን ጋር ስንጫወት ምን ስንል ሼር እናድርገዋለን። እዚህም ደግሞ እዚህ አረብ ሀገር ላይ ሆነን ደግሞ ምግብ ሰርተን ሼር ለማድረግ ሰዎችን ፕራንክ ለማድረግ ምናምን የሚመቻቸው ወይም ቤተሰቦቻችሁ አሰሪዎቻችሁ ከፈቀደላችሁ ጥሩ፣ ካልፈቀደላችሁ ምንድነው የምናደርገው? እንደኔና ተደብቀን ነው የምንሰራው። ግን በቃ የሆነ እንቅፋት በቻናላችን ላይ የሆነ እንቅፋት በሚመጣበት ሰዓት አያውንማ ሲቅርብኝ በቃ እኔ እንደሚሳካ መስሎኝ ሞክሬው ነበረ። ግን ይሄ ነገር ለካ አይሳካም፣ ለካ ይሄ ነገር አይሆንም ብለን ተስፋ መቁረጥ የለብንም። በቃ 100 ጊዜውን ቢሆን ሞክሪ፣ ይሳካል። በመቶኛው አይቀርም። ስለዚህ ተስፋ አትቁረጡ። በወሰናችሁት ነገር ላይ ቀጥሉበት። በቃ የተሻለ ህይወት እንዲኖርም ያደርጋል። የምንወስናቸው ነገሮች የተሻለ ነገርም እንዲኖረን ያደርጋል። የምንሰራቸው ስራዎች ላይ ደግሞ ጠንክረን በርትተን ደስተኛ ሆነን እንድሰራም ያግዘናል ማለት ነውና ዛሬ ይዤላችሁ የመጣሁት እንደ ምክርም የራሴ ተሞክሮችም ኢንሻአላህ ይዤላችሁ መጥቻችኋለሁ። ደስ ካላችሁት ዩቲዩብ ቻናሌ
ላይክ እና ሰብስክራይብ ያደረጋችሁ እኔ እዚህ አረንጓዴ ነገሮችን ስለማያላየው እንደዚሁ አረንጓዴ ነገሮችን ሲያዩ በጣም ደስ ይላል። እዚህ ሀገር ለምሳሌ ሀዲቃ በአረብኛ ሀዲቃ መናፈሻ ቦታ ስንሄድ በቃ ይሄን አረንጓዴ ነገሮቹ ሳሩን እንትን ዛፎችን እያየሁ እነሱን አስቀምጬ ነው ዝም ብዬ የምዞረው። በጣም ደስ ይለኛል። በጣም ያደግኩበት እንደዚህ አረንጓዴ የተሞላበት ቦታ ኢትዮጵያ ሀገሬ ለዘላለም ይኖርልኝ ስለነበርኩኝና ስላደግኩኝ እንደዚህ ምንም አረንጓዴ ነገር የማይታይበት ቦታ ስላላደግኩኝ በሚያይበት ሰዓት በጣም እጅግ ደስ ይለኛል። ዛሬም ያው ለእናንተ ለእይታ ለአይምሯችሁ የሚጠቅሙ ነገር እየሰማችሁ ለአይናችሁ ደግሞ የሚያምር አረንጓዴ ነገሮችን እያያችሁ ዘና እንድትምትሆኑስ ተስፋ አድርጋለሁ። ለዛም ብዬ እኔ የሚወደው ነገር ለእኔ የሚያስደስተኝ ነገር ለሌሎችም ደስታን ይፈጥራል፣ ያስደስታል። ብዙዎቻችሁ እንደዚህ አረንጓዴ ነገሮችን ማየት ማዝናናት ይናፍቀናል ኢንሻአላህ። ስለዚህ ዘና እያላችሁት ዩቲዩብ ቻናሌን ሰብስክራይብ ላይክ አድርጉ፣ ሼርም አድርጉ። ቀጣይ በሌላ ቪዲዮ እስከምንገናኝ ባያላችሁበት የዓለም ዳርቻ ሰላማችሁ በዝዝት በልልኝ። በጣም እወዳችኋለሁ፣ አከብራችኋለሁ። የሀገሬ ልጆች ስደት በቃ ብሎ ሀገር ቤት ገብታችሁ የሚታርፉበት፣ ያላገባችሁ አግብታችሁ የምትወልዱበት፣ ያገባችሁ ደግሞ ከልጆቻችሁ ከቤተሰቦቻችሁ ጋር የምትገናኙበት ዘመን ይሆንላችሁ። እጅግ አድርጌ አመሰግናለሁ። ወሰላም አለይኩም ወራህመቱላሂ ወበረካቱ።